ነገሮች እያየሉ እየጋሉ ሲመጡ ራሷን ስምጥ ያለ ጥልቅ ያለ ፍቅር ውስጥ ገብታ ታገኘዋለች። እርጉዝ መሆኗን አወቀች። ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንደ ሌላ ጊዜው ዛሬም የምንጀምረው ቪዲዮአችንን ሰብስክራይብ በማድረግ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሁኑ፣ ተቀላቀሉ እንላለሁ። የዛሬው ታሪካችን ከመጀመሪያ በፊት እንደሌላው ጊዜ ይህ ቻናል ከጃጅመንት ነፃ ነው። ማንም ሰው እዚህ ቻናል ላይ ጃጅ ማድረግ አይቻልም። ሀሳብ አስተያየት መስጠት መብታችሁ ነው። ነገር ግን ፖዚቲቭ በሆነ መልኩ ቢሆን ደስ ይለኛል ማለት ነው። ስለዚህ ወደ ዛሬው ባለ ታሪካችን ስንሄድ የዛሬዋ ባለ ታሪካችን ታሪኩን ስትጀምርልኝ እዚሁ ኢትዮጵያ ሆና ነው። ከኢትዮጵያ ወደ አረብ ሀገር እንድትሄድ ትገደዳለች ማለት ነው። ምክንያቱም ደግሞ ቤተሰቦቿን መርዳት ነበረባት። ቤተሰቦቿ አቅም የላቸውም ነበረ። ስለዚህ ቤተሰቦቿን ማገዝ መርዳት ትፈልጋለች። እንዲሁም ደግሞ ቤተሰቦቿም ደግሞ ከአቅማቸው በላይ በሆነ ችግር ሄዳ እንድታግዛቸው ይፈልጉ ነበረ። ስለዚህ ቀደም ብላ ነበር በ19 ዓመቷ ከዚህ ሀገር ወጣችሁ። ከዚህ ሀገር ወጣ ግን የሄደችው ቤይሩት የሚባል ሀገር ነበረ። ከዚህ በፊት ከሀገር ወጣ አታውቅም። የመጣችውም ከገጠራማው ክልል ነው። ከዚህ በፊትም ከሀገር ወጣ አታውቅም። ስለዚህ ሁሉ ነገር ለሷ አዲስ ነው፣ ብርቅም ነው። እያንዳንዱን ነገር አጎቷ ከዚህ ስትሄድ በሰጣት ስልክ ፎቶ እያነሳች እያስቀመጠች ነበር በመንገዷ ላይ የምትሄደው የነበረው። እዛ ከደረሰች በኋላ ያየችው ማመን ከበዳት። ትልልቅ ፎቆች፣ የሚያማምሩ ስፍራዎች። ገና ኤርፖርት እንደደረሰች ነበረ መጥተው የተቀበሏት አሰሪዎቿ። ከአሰሪዎቿ ወስደው የመጀመሪያ ቤቷ ወሰዷት። ቤቱ በጣም ትልቅ ነው፣ በጣም ያማምራል። በጣም ትልቅነቱን ስታየው በጣም ወደው ነበር መጀመሪያ ስትሄድ። ነገር ግን እንደጠበቀችው አልነበረም። ብዙ ስራ ነበረ። ብዙ ሰራተኛ ቢኖርም እንኳን በጣም ብዙ ስራ ነበር ያጋጠማት። ከአቅሟ በላይ ከእድሜዋ በላይ የሆነ ስራ ነበር የገጠማት። እንደዛም ሆኖ ግን በቻለችው መጠን ያህል ሰርታለች። ከዛ ግን ከአሰሪዎቿ ጋር መስማማት ስላልቻለች ቤት መቀየር ነበረባት። ቤት ትቀይራለች ማለት ነው። ሌላ ቤት ትገባለች። ስለዚህ ታሪኩ የሚጀምረው እዚህኛው ቤት ስትገባ ነው ልጅ። ስለዚህ እዚህኛው ቤት ስትገባ 4 ናቸው። የቤተሰቡ አባል 4 ናቸው። እነዚህም እናትና አባቶች አሉ። 2 ልጆች አላቸው። ስለዚህ ቤቱም እንደዛኛው ትልቅ ስላልነበረ በጣም ደስ አላት። ስራውም ቀለል ያለ ነው። ሌላም ሰራተኛም ነበረ። በጣም ደስተኛ ሆና ለ1 ዓመት ያህል ሰርታለች እዚህ ቤት። ከ1 ዓመት በኋላ ግን ያው እናትየው ወይም ማዳም በተለያየ ምክንያት ከሀገር ትወጣለች። በስራ ምክንያት በተደጋጋሚ ከሀገር ትወጣለች እና ቤት ውስጥ አብዛኛውን ጊዜ የሚቀሩት አባትየውና 2 ልጆች ናቸው እና ሰራተኞቹ። ስለዚህ ልጆቹ ደግሞ ወደ ትምህርት ቤት ያቀናሉ። ብዙ ጊዜ ቤት ውስጥ የሚውሉት ሰራተኞቹ ብቻቸውን ነው ማለት ነው። ስለዚህ አልፎ አልፎ አባትየው ቤት በሚኖርበት ሰዓት እሷን ይጠራታል እንድታግዘው። አንዳንድ ነገሮችን ይጠራታል። ይሄን አግዢኝ፣ ይሄን አድርጊ፣ እንደዚህ አድርጊ እያለ በተለየ እሷን ይጠራት ነበር። በተደጋጋሚ እየጠራት በእንትን ባለ ቁጥር ግን የብቸኝነት ስሜት ሲሰማው እንደነበረ ባገኘው አጋጣሚ ይነግራታል። ባለቤቱ እዚህ ስለሌለች የብቸኝነት ስሜት ይሰማዋል። ሚስት እያለው እንደሌለው ይሰማዋል። በቃ ብቻውን እንደሆነ ልጆቹን የሚያሳድገው እንደዛ ነው ፊልም የሚያደርገው ውስጡ። ማዳምም ወይም ደግሞ እናትየውም ብዙ ትኩረት አልሰጠችውም ለዚህ ጉዳይ እና በጣም ብቸኝነት ይሰማዋል። በዚህ ምክንያት ሞር እያዘነችለት ማለት ነው። በጣም ይቀራረባሉ። ስለዚህ በጣም ይቀራረባሉ። በነገሮች ብቸኝነት ይሰማል እያለች እሷም በጠይቃት ቁጥር የሆነ ነገር በቃ በደስታ ነው የምታግዘው ምናምንና በዚህ መሀል ግን በጣም ኦቨር መቀራረብ ይመጣል ማለት ነው። በሁለቱ መሀል በጣም መቀራረብ ይመጣል። እሷም ስለ ቤተሰቦቿ ይጠይቃታል። ስለ ቤተሰቦቿም ትነግረዋለች። እናቴ እንደዚህ ናቷን በጣም ነው የምትወዳት እና እናቴ እንደዚህ ናት፣ አባቴ እንደዚህ ነው፣ ቤተሰቦቼ እንደዚህ ናቸው፣ በቃ ብዙ ነገር ትነግረዋለች እና እየተቀራረቡ በመጡ ቁጥር ብር እንደሌላቸው ቤተሰቦቿ ችግረኛ ልጅ እንደሆነች ስትነግረው እሱም ብር ይሰጣት ነበር ለቤተሰቦች ላኪ። አልፈልግም ሁላ ስትለው እንደዚህ የነገርሽኝ እንደዚህ የተቀራረብን እንደ ጓደኛ እኔንም
ምክንያቱም እኔንም እያማከርሽ ነው ብዙ ነገር እያለ ብርም ይሰጣታል። ለቤተሰቦቿም ብር ትልካለች በደንብ ማለት ነው። በዚህ መሃል በጣም እየተቀራረቡ ይመጣሉ። እሱ ጋርም ያለውን ስሜት እሷ ጋርም ያለው ስሜት እየጨመረ ይመጣል ማለት ነው። በጣም ብዙ ስጦታ ይሰጣታል ከሚባለው በላይ አይታ ከምታውቀው ፍቅር እዚህ ሀገር እያለች ምንም እንደዚህ የልጅነት ነው እንጂ አሳልፋ አታውቅም። እንደዚህና አይታው የማታውቀውን አይነት ላቭ ቦምቢንግ ነው የሚባለው፣ እንደዛ አይነት ፍቅር ያሳያታል። በጣም ብዙ ስጦታ ይመጣላታል፣ ብዙ ነገር ያደርግላታል። ለሷ በተለየ ብዙ ቤት ውስጥ የሚደረጉ ነገሮች አሉ ማለት ነው። እቺ ልጅ ታዲያ ሳታስበውና ሳትፈልገው የፍቅር ስሜት ውስጥ ገብታለች። ነገሮች እያየሉ እየጋሉ ሲመጡ ራሷን ስምጥ ያለ ጥልቅ ያለ ፍቅር ውስጥ ገብታ ታገኘዋለች ማለት ነው። ድንገት ስትነቃ እልም ያለ ፍቅር ውስጥ ናቸው። እንዴት ብዬ ጠይቂያታለሁ። ይህ ሁሉ ነገር ሲፈጠር አታስተውይም ወይ? ሚስት እንዳለው ታውቂያለሽ ብዬ ጠይቂያታለሁ። ነገር ግን ያለችኝ አስባበት እንዳልሆነ ነገሮች ቀስ በቀስ እንዳመሩ ወደዛ ነገር እንጂ አስበውበት እንደዚህ ፍቅር ውስጥ እገባለሁ ብላ እሷም አስባበት እንዳልሆነ ፍላጎትም እንዳልነበራት መጀመሪያ ላይ፣ ነገር ግን በሚያሳያት እንክብካቤ በሚያሳያት ፍቅር ወደሱ ተስባለች ማለት ነው። ስለዚህ በዚህ መሃል በጣም ኃይለኛ ፍቅር ውስጥ ይገባሉ። ያው እንደነገርኳችሁ ማዳምም ወይም ደግሞ እናትየውም የለችም፣ ሀገር ውስጥ አትኖርም። ብዙ ጊዜ ከመጣችም አንድ ቀን ወይ 2 ቀን ቆይ አድራ ተመልሳ ትሄዳለች። ስራዋ በጣም ቢዚ የሚያደርጋት ነው ማዳሟ ማለት ነው። ታዲያ በዚህ መሃል ቅልጥ ያለ ፍቅር ውስጥ የገባችው የኛዋ ኢትዮጵያዊዋ ታዳጊዋ 19 ዓመት ወጣት ባላሰበችው መንገድ ከአባትየው ጋር በምትተቃቀፍበት ጊዜ ወይም ደግሞ ስጦታ ሰጥቷት በደስታ በጣም በቃ ምንድነው የሰጣት ስጦታ የእናቷን ፎቶ አሳጥቦ በአልበም ማለት በፍሬም አስደርጎ ይሰጣታል። ስጦታ ብሎ ይሰጣታል። ስታየው በጣም ደስ ይላታል። ክፍልሽ አስቀምጪው ብሎ ነው የሰጣት። በጣም ደስ ብላት ስታቅፈው ምናምን ለካ ሌላኛዋ ሰራተኛ እየተከታተለቻቸው ነበረ። በስልኳ ትቀርጻቸዋለች። ይሄኔ ነው ታሪኩ እንዳለ የተበላሽ እሷ ጋር ማለት። ስለዚህ በስልኳ ትቀርጻቸዋለች። እሷ እነሱ አለማንም ያያቸው አልመሰላቸውም። በጣም በደስተኛ ሆናለች። በሰዓቱ በቃ አቅፈዋለች፣ ተስመዋለች። በጣም እያመሰገነችው ነው። ይሄ ተግባር እንግዲህ ቢታይ ምን ሊያመጣ እንደሚችል ሁላችንም የምናውቀው ነው። ስለዚህ በስልኳ ቀርጻ ታስቀምጥና አልነገረቻቸውም። ምንም ቀርጫለሁ ምንም አላለቻቸውም። እቺ ሰራተኛ ታዲያ ስራ መልቀቅ እፈልጋለሁ ትላለች። ከዛም እንደዛ ካለችው ከጥቂት ሳምንት በኋላ ስራውን ትለቃለች፣ ወደ ሌላ ቦታም ትሄዳለች። እዛ ሆና ግን ቪዲዮውን ለአባትየው ወይም ለባባ ትልክለትና ማስፈራሪያ ብር ካልሰጠህ ይህንን ቪዲዮ አሳያታለሁ ለማዳም የሚል ማስፈራሪያ ይደርሰዋል ማለት ነው። በዚህ ሰዓት ሁለቱም ተጨነቁ፣ የሚገቡበት አጡ። በጣም አፈሩ፣ በሰሩት ስራ በጣም አፈሩ። ምክንያቱም ይህን ከታወቀ ከቤተሰብ ጋር የእሱም ትዳር በቃ ብቻ ብዙ ነገር ነው የሚበላሸው። የእሷም ስራ የእሷም ቪዛ ማለት ቤተሰቦች ይረዳለው አግዛለው ብላ ነበር የሄደችው። እንዳለ በቃ ሁሉ ነገር እንዳልሆነ ሊሆንባት ነው ለሷም። ምክንያቱም ከተገኘ ወደ ሀገሯ ነው የምትመለሰው። ይህንን ታውቃለች። ስለዚህ እረዳቸዋለሁ ብላ ቃል የገባችላቸው ቤተሰብ እዛ ጋር ብዙ እጅ የሚጠብቃት ልጅ በዚሁ በቃ ጉዳዩ እንዳለ አለቀ ማለት ነው። ሰውየውም እንደዛው ትዳሩ ምኑ ቤተሰቡ ይፈርሳል ማለት ነው። በጣም ደነገጡ። ብር የጠየቀችው ብር ግን በጣም ብዙ ነበረ። መክፈል የሚችሉ አይነት አልነበረም። ማለትም ያን ያህል ብር ካንቀሳቀሰ ያው ባለቤቱ የምታውቀው አይነት ብር ስለነበረ ብቻውን አውጥቶ ሊያንቀሳቅሰው የሚችለው አይነት ብር አይደለም የጠየቀችው። ስለዚህ ምንም ማድረግ አልቻሉም። ሁለቱም አትልከውም ብለው ለፖሊስ ነው የምንናገረው የሚለውን ነገር በውስጥ እያስፈራሯት እያለ ቪዲዮ ለማዳም ትልካለች ማለት ነው፣ ወይም ደግሞ ለእናትዬ ትልካለች ማለት ነው።
በሰዓት ነገር እንዳለ ተበጠበጠ። እናትየው ማዳም የምትባለው መጣች። በጣም ኃይለኛ ትርምስ ተፈጠረ። ቤት ውስጥ ፖሊስ መጣ። ውጭልኝ ብላ አባረረቻት። ከዛ የምትሄድበት ጠፋት። ልጅ በጣም የምትሄድበት ጠፋት። ያው ወደ ቢሮ ተመልሳ ወደ ሀገሯ እንድትመለስ ነበር የተደረገው። ወደ ሀገሯ ተመልሳ መጣች። ከዛ በኋላ ግን ከሰውየው ጋር ወይም ደግሞ ከአባትየው ጋር ምንም አይነት ግንኙነት አልነበራቸውም። በስልክም አይነጋገሩም፣ አይደዋወሉም። ምንም አይነት ነገር አልነበራቸውም። እና ያው እዚህ ሆና የምታደርገው ነገር ግራ ገብታት ቁጭ ብላ እያለ በአጋጣሚ እርጉዝ መሆኗን አወቀች። ስለዚህ እቺ ልጅ አሁን የምታደርገው ነገር ግራ ገብቷታል። ሰውየውን ወይም ደግሞ አባትየውን ማግኘት አልቻለችም። በምን አይነት መልኩ እንደምታገኘው እንደምትነግረውም አላወቀችም። ምክንያቱም ያለን ነገር ትክክለኛ ነገር ነው ብላ ነው የምታስበው። ትክክለኛ ፍቅር ነው ያለን ብላ ነው የምታስበው። እንግዲህ እኔ እዚህ ጋር መናገር የምፈልገው ነገር ግን ወንዶች በጣም አታላይ ናቸው። ባገኙት አጋጣሚ መጠቀም የሚፈልጉትን ነገር በየትኛውም ነገር አታለው መጠቀም ይፈልጋሉና በጣም ጥንቃቄ ያስፈልጋል። በተለይ አረብ ሀገር ላይ ያላችሁ ልጆች በጣም ጥንቃቄ፣ ብልጠት ይፈልጋል። ሴት መሆን ብቻ በጣም ብዙ ፈተና አለው እና ካልተጠነቀቅን፣ ራሳችን ካላወቅን፣ እንዲሁም ደግሞ በሰዎች ካልተታለልን ሰርተን መለወጥ የምንችል ሰዎች ነን። በጣም አቅም ያለን ሰዎች ነን ሴቶች። ግን በጣም ደግሞ ፈተና አለው። ሴት መሆን በጣም ፈተና አለው እና ሁላችንም የተጠነቀቅን መሆን አለብን። ሁላችሁም እንደዚህ ብታደርጊ ይሻላል፣ እንደዚህ ይሻላል የምትሉትን ሀሳብ አስተያየታችሁን አስቀምጡላት። የዛሬ ባለ ታሪካችን ታሪክ ይመስል ነበር። ሰው ጀጅ ማድረግ አይቻልም። ፖዚቲቭ በሆነ ነገር ሁላችሁም አስተያየታችሁን ጻፉላት ማለት ነው። እዚህ የዛሬ ቪዲዮአችን ይህን ይመስል ነበር ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። አመሰግናለሁ። ሰላማችሁ ብዙ ይበልልኝ።